ታሪክን ሁሌ የምንማረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትዳከም አርበኞቹ ይዳከማሉ ብሎ በማሰብ በየትኛውም ዘመን በየትኛውም ጊዜ አርበኛ አለ፣ ባንዳ አለ። ለወራሪው የተገዛ እርጉም ይሁን እንዴት ይህንን ሙዚየም ውስጥ ካርታውን እንኳን ማስቀመጥ ያከተናል? እውነት ለመናገር ጊዜ ያልፋል፣ ስልጣንም ይሻራል። አልተውህም ማርያምን ለዚህ አማላጅ የለኝም። የዛሬው ዘመቻ ምንም አልከፋን፣ መመሪያ አሻጋሪም ተጠቀሙልን። በኋላ ግን ሲከፈት የጦር መሳሪያ ሆኖ የተገኘ አይደለም። ሰው ከአንበሳ ጋር ተላምደው የሚኖሩ አባቶች ነበሩ። ጣሊያናዊ መሐንዲስ ራሱ ባነጋ ሲጠይቁት ምን ልትሰሩ ነው ወደ ሀገር የመጣችሁ? የስለላ ስራን ይሰሩ ነበር፣ በሃይማኖት አባት ስም ማለት ነው። ቤተክርስቲያኗ በምን መንገድ ተዘጋጀ? ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዛሬ ደግሞ በሌላ ርዕስ ተገናኝተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና ለአድዋ ድል ምን ነበር የሚል ነው። አሁን ያለችው ኢትዮጵያም ቀድሞም ለነበረች ኢትዮጵያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚናዋ ታላቅ ነው፣ ልዩ ነው። ኢትዮጵያ ከቤተክርስቲያኗ፣ ቤተክርስቲያኗ ከኢትዮጵያ ጋር በሌላ መንገድ የተሳሰሩ ናቸው። እናም ሚናዋ ምን ይመስል እንደነበረ ለምን አንዳስሰው በሚል ነው ዓላማዎቹን ስገልጽላችሁ። አንደኛ ከአድዋ ጦርነት ዘማቾች መካከል አንዷ ስለሆነችው ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአድዋ ድል ያበረከተችው ሚና መዳሰስ ነው አንዱ። ሁለተኛው ቤተክርስቲያኗ ከዳግማዊ አጼ ምኒልክ የክተት አዋጅ እስከ ድሉ እንዲሁም ከድሉ በኋላ የነበሩ ጉዳዮችን በወፍ በረር መዳሰስ ነው። ሁለቱም ጉዳዮች ነው የምናየው። የአድዋ ድል ዘማቾች መካከል ብዙ የተሳተፉ አካላት አሉ። እንደ ተቋም አንዷ የተሳተፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌላው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጼ ምኒልክ በወርቃማ በሆነው ቁጥብ በሆነው የክተት አዋጅ ውስጥ የነበራት ሚና ለአጼ ምኒልክ ስብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚናዋ ምን ነበረ? በጦርነቱ ጊዜስ የነበራት ሚና ምንድን ነው? ከጦርነቱ በኋላስ ከአድዋ ጦርነት ጋር በተያያዘ ምን ጉዳዮች ገጥመዋታል ተቋም እንደ ተቋም የሚለውን አብረን እናያለን። ጥናቶች ናቸው፣ የምርምር ውጤቶችን ነው የማቀርብላችሁ ማለት ነው። ታሪክ፣ ቅርስ፣ ቱሪዝም ላይ ነው ትኩረት እያደረግን የምንሰራው። በሌላ መንገድ እስከ መጨረሻው አብራችሁ ትቆዩን ዘንድ የአክብሮት ግብዣችን ነው። ይህንን አጠቃላይ የሆነ ጥናት ስናካሄድ የተጠቀምነው መጽሐፍት፣ ደብዳቤዎች፣ ዜና ማዋሎች፣ የክተት አዋጅ፣ መዛግብት፣ ፎቶግራፎች እና ሌሎች የተለያዩ ድርሳናቶችን እንደ መረጃ ተጠቅመናል ማለት ነው። እዚህ ጋር በፎቶግራፍ እንደ መነሻ ስናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና ስናይ ታላቁ የአድዋ ድል የጥቁሮች መመኪያ የጀርመን ዋና ከተማ በርሊን ላይ በኦቶቮን ቢስማርክ ወቅቱ በነበረው በጀርመን ቻንስለር እየተመራ የማዕድን ፍለጋ ወይም የጥሬ ሀብት ፍለጋ ምናቸው እንዳለ ሆኖ ዋና ዓላማቸው አፍሪካን በሰላማዊ መንገድ እንዴት እንቀራመታት ነበር የሚለው። እኛ አህጉር መጥተው ተጣልተው ስለነበር ያንን አህጉር እንዴት በሰላማዊ መንገድ እንቀራመተው የሚል ነበር ዓላማው እና ያንን ከጥቅም ውጭ ያደረጉት አፍሪካን መቀራመት አትችሉም በሚል ጥቁሮች የበታች ነጮች የበላይ አይደሉም ብለው በተግባር ያሳዩን ጀግኖች እናት አባቶቻችን መላ ኢትዮጵያን ሕዝብ አስተባብረው በወቅቱ የነበሩት ደግሞ መሪ አጼ ምኒልክና እቴጌ ጣይቱ ብርሃን ዘኢትዮጵያ ወይም እቴጌ ምኒልክን ስለ አጼ ምኒልክና ስለ እቴጌ ጣይቱም ሌላ ጊዜ አወራችኋለሁ። ዋና የዛሬው ትኩረታችን እዚህ ጋር በፎቶግራፍ እንደምታዩት የበርሊን ኮንፈረንስ መሪ የነበረው ኦቶቮን ቢስማርክ ነው። እዚህ ቢላዋ ይዞ ታይቷላችሁ። በወቅቱ ለተሰበሰቡት ለፈረንሳይ፣ ለእንግሊዝ፣ ለጣሊያን፣ ስፔን፣ ፖርቹጋል፣ ለቤልጅየም ነው እንዴት አፍሪካን እንቀራመታት ብሎ እንዲቆራርሰው እዚህ እስከዚህ እንተናበትዝ እንደዚህ ብታደርጉ ምናምን እያሉ ውይይት እያደረጉልን ነው። ይህን አፈርድ ቢሆን ያበላው ጀግኖች እናት አባቶቻችን ናቸው። ከዛ ውስጥ አንዱ ትልቅ ሚና የነበራት የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን እንደው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሚና ስለ አድዋ ድል ከማውራታችን በፊት የቀኝ ገዢዎች ወደ አፍሪካ ወይም ወደ ሌላው ሀገር ወደ ኤዥያ ወይም ወደ አሜሪካ በምን መንገድ ነበር የሚመጡ ከምንለባቸው መንገዶች አንዳንድ መንገዶችን ስናይ ቀኝ ገዢዎች የሚጠቀሙባቸው የስለላ ስልቶች መካከል አንዱ ንግድ ነው። ለንግድ በሚል መጀመሪያ ልዑካኖቻቸውን ይልካሉ፣ ነጋዴያንን በሚል ይልካሉ። ሌላኛው ተመራማሪዎች ነን፣ በምርምር የጂኦግራፊ ባለሙያ ነን፣ የስነ ምድር ባለሙያ፣ የማዕድን ባለሙያ ነን በሚል በተመራማሪዎች ስም ደግሞ ይመጣሉ ማለት ነው። ሌላኛው በመንግስት እንደራሴነት ስም ወኪል ነን፣ የመንግስት ወኪል ነን ብለው በመምጣት ስራቸው ግን ምንድነው? የዛችን ሀገር የስነ መንግስት ጥንካሬና ደካማ ጎን፣ የህዝቡን አኗኗር፣ አጠቃላይ በአገሪቱ ላይ ምን የተፈጥሮ ሀብት አለ፣ ምን ሰራሽ ሀብት አለ፣ ለነሱ የሆኗቸውን
እና ያልሆኗቸውን የመለየት ስራ ነው። ሌላኛው ይመጡበት የነበረ በሃይማኖት ሽፋን ነበረ። የሃይማኖት ሰባኪ በመምሰል ይመጡ ነበር። በተለይ ፕሮፌሰር ባህሩ ዘውዴም የኢትዮጵያ ታሪክ ከአፄ ቴዎድሮስ ዘመን ጀምሮ እስከ ደርግ ዘመን መጨረሻ ጊዜ ባለው በጻፉት ሞደርን ሂስትሪ ኦፍ ኢትዮጵያ በሚለው መጽሐፋቸው እሳቸውም እንዳስቀመጡት ከክርስቲያን መንግስት ጋር ግንኙነት ለመፍጠር በሚል የኢትዮጵያን መንግስት እንደ ክርስቲያን መንግስት ስለሆነ እነሱ የሚቆጥሩት ከእሱ ጋር ግንኙነት እንፈጥራለን በሚል ነበረ የሚመጡት። እንዲህ ብለው ከመጡ በኋላ የህዝቡ ጠባይ ምን አይነት ጠባይ ነው ያለው? ለሀገሩ ባንዳ ነው፣ አርበኛ ነው። ለሀገሩ ያለው አመለካከት፣ ለመንግስቱ ያለው አመለካከት ደካማ ጎኑ፣ ጠንካራ ጎኑ ያጠሩ ነበር። የአየር ንብረቱ ሲመቻለኛ አይመችም፣ ካልሆነስ ምን እንጠቀማለን? የወንዞቹ ሁኔታ፣ አጠቃላይ ማዕድን፣ መሬቱ ላይ ምን ሀብት አለ? ወርቅ ነው ያለው፣ ጨው ነው ያለው፣ አልሙኒየም ነው ያለ፣ ብረት ነው ያለ፣ ምን አይነት ማዕድን ነው ያለ? እነዚህን ሁሉ ወደ የሀገሮቻቸው ሪፖርት ያደርጋሉ። በሃይማኖት ስም መጥተው፣ በተመራማሪ ስም መጥተው፣ በእንደራሴነት መጥተው ይህን ስራ ይሰሩ ነበር። በሃይማኖት ስም በተለይ በሀገር ስለላ ሲያከናውኑ ከነበሩት የጣሊያን መንግስት የኢትዮጵያን ጥቅልል ሲያደርግ የጣሊያን ወራሪ የኢትዮጵያ ህዝብ አገሩን አፍቃሪ፣ አገሩን የሚወድ፣ መሪዎቹን ደግሞ አክባሪ፣ መሪ መከበር ስላለበት ለሃይማኖቱ ጠንካራ የሚመስለውን ሁሉ የሚቀበል ማለት ክርስቲያን የሆነውን ይቀበላልና እኛ በክርስትና ስም ብንገባ የተሻለ መንገድ እናገኛለን ብለው የደመደሙት ከዛ አኳያ ነው። ያውቅ ስለነበር ለወረራውም ይህንን ነገር ተጠቅመውበታል። እንደ ምሳሌ ራስ አሉላ አባ ነጋ በሳቸው ዘመን ጣሊያኖች ዶጋሌ ላይ ዶግ አመድ አድርገው አሸንፏቸው ነበርና ምን ይሉ ነበር? ሳሌንቬኒ የተባለውን ጣሊያናዊ መሐንዲስ ራስ አሉላ አባ ነጋ ሲጠይቁት ምን ልትሰሩ ነው ወደ ሀገር የመጣችሁ? ቤተክርስቲያንና ድልድይ ለመስራት ነው? እግዚአብሔርን ለማገልገል ነው? ምን ልታደርጉ ነው የመጣችሁት ይሏቸው ነበረ። በስራ በማስመሰል በተለይ የስለላ ስራን ይሰሩ ነበር፣ በሃይማኖት አባት ስም ማለት ነው። ፕሮፌሰር ባህሩ ዘውዴ፣ ስቨን ሮቢንሰን፣ ኔማና ገብረ መስቀል የተለያዩ ጸሐፊዎች ጽፈውታል። በስለላ በሃይማኖት ስም ከመጡት አንዱ ከነበሩት ካርዲናል አባ ማስያስ እንደ ኤሮፓያን አቆጣጠር በ1846 ወደ ኢትዮጵያ የገባውና በኤርትራ፣ በትግራይ፣ በጎንደር፣ በጎጃም፣ ወለጋ፣ ጅማ፣ ከፋ እየተዘዋወረ ለ35 ዓመት የቆየ አንዱ ሚሽነሪ እና ሰባኪ ሆኖ ለጣሊያን የመጣ ግን የስለላ ስራ ይሰራ የነበረ ነው። በስለላው በእጁ በተለይ የተገኙበት ኔራዝሚ የተባለ አንድ ጸሐፊ እንደ አውሮፓውያን አቆጣጠር 1887 ዓ.ም በጻፈው ጽሑፍ በአባ ማስያስ ስም ከመጣው ንብረት ውስጥ ሸዋ ለነበረው ቲተርስበርግ ሚስዮን የጣሊያን ሚስዮን ተቋም እዛ ስለነበረ 10 የታሸገ ሳጥን ዕቃ በጅቡቲ በኩል ለዚሁ ለሚሽነሪ ለሚያገለግል ለዚሁ ተቋም 10 የታሸገ ሳጥን መጥቷል። በኋላ ግን ሲከፈት የጦር መሳሪያ ሆኖ የተገኘ ግን ምንድነው የመጣው? ለቸርቹ በሚል ነበረ። ይህን አይነት ጉዳይ ያደርጉ የነበሩት ጣሊያናውያን ራሳቸው በምስሉ ላይ የምትመለከቱት ማርቆስ ኦራዚዮ አንቶኖሪ የተባለ ጣሊያናዊ የሃይማኖት ሰባኪ ነበር። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ ታዋቂው የፈረንሳይ ጋዜጠኛ ዳንኤል ሮብስ የተባለ እንደ አውሮፓ አቆጣጠር 1963 ዓ.ም አክሌዚያ ለተባለው ጋዜጣ የኢትዮጵያን ቤተክርስቲያን ታውቋታላችሁን ካለ በኋላ የባህር ዓሳም ሳይላላ ማዕበሉንም እንደሚያልፍ የባህር ዓሳ ሳይላላ ሰውነቱ ጋር ጉዳት ሳይደርስበት ማዕበሉን እንደሚያልፍ ቤተክርስቲያኒቷ ኢትዮጵያም በታሪክ ውስጥ ጠንካራ ስፍራዋን ይዛ እንድትቆይ አድርጋለች። ኢትዮጵያም በታሪኳ ውስጥ ጠንካራ ስፍራዋን ይዛ እንድትቆይ አድርጋለች በሚል ሚናዋን ጠቅሶታል። በተለይ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እንደ ኢትዮጵያ አቆጣጠር 1988 ዓ.ም ባሳተመው ጋዜጣው ላይ በአድዋ ጦርነት ወቅት ህዝቡን ከዳር እስከ ዳር በማስተባበር ቀዳሚ ሆኖ በመገኘት ቤተክርስቲያኗ የተጫወተችው ሚና ተወዳዳሪ አልነበረውም። ስለዚህ ለአድዋ ድል የቤተክርስቲያን ሚና ታላቅ ነበር ማለት ነው። በኋላ በዝርዝር እንመጣበታለን። ቤተክርስቲያኗ አንዱ ግንኙነትን አጠናክራ የነበረበት ከራሻ ጋር ወይም ከሩሲያ ጋር ነው። የአፄ ምኒልክን መንግስት የማገናኘት ድልድዩን ትሰራ የነበረችው አንዷ ከቤተክርስቲያኗ ጋር የተገናኘ ነው። ለምሳሌ ዳግማዊ ምኒልክ የጣሊያን መንግስት በሃይማኖት ስም ስለላውን ሲያጠናቀቅ ሃይማኖትን ለማስፋፋት እየሰራ መሆኑን በወቅቱ የነበሩት ግብፃዊው ሊቀ ጳጳስ በኢትዮጵያ ያሉት አቡነ ማቴዎስ ስለታመነበት ድጋፍ ለማግኘት ወደ ሩሲያ
ፊታውራሪ ዳምጠውን ደጃዝማች ነገሜ የተባለውን ግንቦት 1888 ዓ.ም እንደ ኢትዮጵያ አቆጣጠር ወደ ሩሲያ ላኩ። ወደ ሩሲያ ሲልኩ አንዱ ለሩሲያ መንግስት ያስያዙት የቤተ ክርስቲያኗ ንብረት የሆኑትን የወርቅ መስቀል፣ አርባቱ ወንጌል ወይም አራቱ ወንጌል ተብሎ የሚጠራው እና ሌሎች አስይዘው ነው የላኩት። ቤተ ክርስቲያኗ ከመንግስታት በሚደረጉ ግንኙነቶች ስጦታ ሆኖ የሚያገለግሉ አርባቱ ወንጌል ወይም ደግሞ የወርቅ መስቀል፣ እነዚህን ቅርሶች ለቤተ ክርስቲያኗ ንዋየ ቅድሳት ናቸው። ለሀገራችን ለኢትዮጵያ ደግሞ እንደ ቅርስ ሆኖ የሚያገለግሉም ስለሆነ እነዚህ አስይዘው ይልኩ ነበር። አንዱ ይሄም ለአድዋ ላይ የጦር መሳሪያ ለማግኘት ከሩሲያ ጋር በነበራቸው ግንኙነት የቤተ ክርስቲያኗን ንብረት አንዱ ያገለግል ነበር። ምክንያቱም በአሁኑ ወቅት ላይ አብዛኛውን በሀገሪቱ ውስጥ ላይ ያሉት ለቱሪዝም በመስህብነት ገቢ ሆነው ከሚያገለግሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ናቸው። ለምሳሌ እዚህ ጋር በምስሉ እንደሚታዩት በዚሁ መንገድ ግንኙነት ከተፈጠረ በኋላ ሩሲያ ልዑካኖቿን ወደ ኢትዮጵያ ልካለች። አጼ ምኒልክ የቅርብ ወዳጅ የነበረውና በአድዋ ጦርነት የተሳተፈው ሩሲያዊ ሊዮንቴቭ የሚባለው ነው። ይሄ በግራ በኩል የምትመለከቱት ሌላኛው የአድዋ ዘማቾች አለባበስ ምን እንደሚመስል የነበራቸው ክብር በሀገር ልብስ በሀገራችን ምርት እዚህ ጋር ቋቋማቸው በመላ ኢትዮጵያ የተሳተፉበት ኢትዮጵያውያን ጀግኖች ምን እንደሚመስሉ እዚህ ጋር በፎቶግራፍ አድዋ ዘማቾች መሳሪያቸውን ትከሻቸው ላይ አድርገው ሴቶቹ ደግሞ በእምቢልታ በሙዚቃ በልልታ በጭብጨባ እያጀቧቸው ሌሎች ወንዶችም ደግሞ በዚህ መንገድ መለከት እየነፉ አሁን የረጃጅም መለከቶች አበረው በዛ ወቅት ላይ ይጠቀሙባቸው የነበር አልባሶቻቸው እዚህ ጋር ደግሞ የኢትዮጵያ ጦረኞች ከአንበሶች ጋር ዛሬ አንበሳ ለኛ ለመቅረብ ቀርቶ በዱር ውስጥ እያገኘ ነው አይደለም ጫካውን ተመጥሮበት በዛ ወቅት አንበሳ የሚያላምዱ ነበር አባቶቻችን አይደለም ከሰው ጋር መኖር ባለፈው በሰራናቸው ስራዎች ወደ ኋላ መመልከት ትችላላችሁ መሪነትና ሰውነት በሚለው ክፍል ውስጥ ኢትዮጵያ የሰው ሀገር ነበረች ተባብለናል አይደለ እዚህ ውስጥ አሁን ኢትዮጵያኖች አይደለም ሰው ከአንበሳ ጋር ተላምደው የሚኖሩ አባቶች ነበሩ አንበሳው ለምደው የጫካው ንጉስ አስፈሪው አንበሳ ገራም እንዲሆን አድርገው የአንበሳ የጥንካሬ ምልክት ነው የብርታት ምልክት ነው አንበሶቹ ጋር ነው ኢትዮጵያ አንድ ብቻ መስሏችሁ ነው የተለያዩ እዚህ ጋር እንኳን ከምናያቸው 1 2 3 4 5 6 በላይ አንበሳዎች እስከዚህ ድረስ ነው ከዱር እንስሳት ጋር ተስማምቶ የሚኖሩ አባቶች ነበሩ ዛሬ እርስ በርሳችን እንኳን መስማማት አልቻለም እንደው አድዋ ላይ ባዝማሪው በመሰንቆ ሴቶች ደግሞ በዚህ መንገድ አለባበሳችን ያሳያል ሙቀጫው ይሁን ዝግጅት የተከናወነበት ለአድዋ ድል የቤተክርስቲያኗ ዝግጅት እንደው ምን ይመስላል ቤተክርስቲያኗ በምን መንገድ ተዘጋጀች ላምብብላችሁ መኳንንቱና መሳፍንቱ ከሌላው ዝግጅት ጋር በኃይሉ ተመክቶ የመጣውን ጠላት ድል እንዲያደርጉ ወደ ፈጣሪያቸው ይጸልዩ ነበር መኳንንቱም መሳፍንቱም አንዱ የአድዋ ድል ዝግጅት ምንድነው ጸሎት ነው ማለት ነው አሁን ዛሬ ስራዎቻችን ስንሰራ ከኢትዮጵያ ህዝብ የጎደለው ጸሎት በፈጣሪ መታመን 99% በላይ አማኝ ህዝብ ሆነን እስልምናውም ይሁን በክርስትናውም ይሁን በየትኛው መንገድ ለእያንዳንዱ ስራዎቻችን ጸሎት ያስፈልጋል ይሄ ቅርሳችን የሪቴጃችን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚናው አንዱ መኳንንቱ መሳፍንቱ ጸሎት እንዲያደርጉ ታደርግ ነበር ሌላኛው በመጽሐፈ መሳፍንት ምዕራፍ 7 ቁጥር 18 ላይ ያለውን ታሪክ በመጥቀስ ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአድዋ ድል ምን የሚለውን ጥቅስ ጠቅሳ ህዝቧን ታበረታታ ነበር ድል እግዚአብሔር ነው ሰልፍ የጀግና ነው ስለዚህ ሀገራችሁን ሊወር ሃይማኖታችን ሊያጠፋ የመጣ ጣሊያንን ቤተክርስቲያኗም ምን ብላ ሰልፍ የጀግና ድል እግዚአብሔር ነው ብላ በመበረታታት ህዝቡ በአንድነት እንዲቆም ታደርግ ነበር የሚያውቁት አባቶች ሳይገፉት ገፍቶ ለመጣ ጠላት በወቅቱ የነበሩት ዝግጅት ካደረጉት ውስጥ ሊቀ ጳጳሱ ብፁዕ አቡነ ማቴዎስ በጨጌ ወልደ ጊዮርጊስና በታላላቅ ሊቃውንትና ካህናት አማካኝነት የዘመቻው ዝግጅት አዋጅ እንዲወጣ ተደረገ ቤተክርስቲያኗ ራሷ ኮሚቴ ሰየመች የሚሳተፉ ካህናት ሊቃውንት ጸሎት ለማድረግ ታቦታት ምን ታቦታት ይሳተፋሉ የአድዋ ድል ጀግኖች እናት አባቶቻችን የሃይማኖት ልዩነት ሳይኖራቸው የጎሳ ወይም በአሁኑ አጠራር የብሔር ልዩነት ሳይኖራቸው ሌሎች ማንነቶች ሳይገድባቸው ተባብረው ነው ድል ያደረጉት አጼ ምኒልክ ዘምተዋል የጦር ጀነራሎች ዘምተዋል ሊቀ ጳጳሱ ዘምተዋል አገሩን ለመቋቋም እንግዲህ ንጉሱ በአካል ከሄዱ ከፍተኛ የነበረው የቤተክርስቲያኑ አመራር ሊቀ ጳጳሱ አቡነ ማቴዎስ እሳቸው እየመሩት ሌሎችም አብረው ከዘመቱ ምንም የቀረ አልነበረም ለምን አገር የሚኖረው ነፃነት ሲኖር ምን ያክል ለነፃነት ዋጋ ተከፍሎ እዚህ እንደደረስን የምናየው በነፃ የመጣ የተገኘ ነፃነት የለም አንዳንዴ ልናቀለው እንሞክራለን ያድዋ ድል በእውነቱ ኢትዮጵያ ነፃ ሀገር ናት ብለን ስንናገር ኮርተን አፋችን ሞልተን ስናወራ ዛሬ
የኢትዮጵያ ሕዝብ እንዳለመታደል ሆኖ ለመግባባት የተሰጠንን ቋንቋ አማርኛ፣ ትግርኛ፣ ኦሮምኛ፣ ጉራግኛ፣ ሲዳምኛ፣ አፋርኛ፣ ሌሎቹን ቋንቋዎች ኢትዮጵያ ውስጥ ያሉ የተለያዩ ቋንቋዎችን እንደ መለያ መንገድ እንጠቀማቸው አግባብ አልነበረ። እናት አባቶቻችን በአፄ ምኒልክና በእቴጌ ጣይቱ እየተመሩ አድዋ ላይ ጨክነው ነፍሳቸውን አሳልፈው ሰጥተው ድል ባያደርጉ ኑሮ ዛሬን ጊዜ አብዛኞቹ የአፍሪካ ሀገራት በፈረንሳይኛ ቅኝ ግዛት ስር የነበሩት ፍራንኮፎን እንደሆኑት፣ በእንግሊዝ ቅኝ ግዛት ስር የነበሩት አንግሎፎን እንደሆኑት፣ በጣሊያን ቅኝ ግዛት ስር የነበሩት በከፊልም ቢሆን ኢታሎፎን እንደሆኑት፣ እኛም ኢትዮጵያውያን በጣሊያን ቅኝ ግዛት ተይዘን ቢሆን ኑሮ ኢታሎፎን ወይም የጣሊኛ ቋንቋ ተናጋሪዎች እንሆን ነበር። አንግሎፎን፣ ፍራንኮፎን ምዕራብ አፍሪካ ያሉ የፈረንሳይ እስካሁን ድረስ ነፃ ያልወጡት ቋንቋቸው ፈረንሳይኛ የሆነ አብዛኞቹ የአፍሪካ ሀገሮች ቋንቋቸው እንግሊዝኛ የሆነው በምን ምክንያት ነው ይመስላችኋል? በቅኝ ግዛት ምክንያት። እኛ ጀግና የሆኑ አባቶችና እናቶቻችን ስላሉ ተቋማቱ ዘምተው አዝምተው ነፃ ሀገር ስላስረከቡን ነው ዛሬ በሰላም መኖር አቅቶን ጸጋችን ተጠቅመን ማደግ መለወጥ አቅቶን እንደ መጣያ መንገድ ስንቆጥር። ነፃ ሀገር ኢትዮጵያ ብቻ ነበረች በአፍሪካ። ላይቤሪያ ትጠቀሳለች። ላይቤሪያ ተዋግታ አንድም የእንግሊዝን ጦር የፈረንሳይን ጦር ወይም ደግሞ የጀርመንን ድል አድርጋ አይደለም። ላይቤሪያ የአሜሪካ ሁና ስለነበረና ጥቁር አሜሪካውያን ከአሜሪካ እየወጡ ወደ ላይቤሪያ ነው ሄደው የሰፈሩት ማለት ነው። ያ ስለነበረ ወደዛ አልገቡ ምዕራባውያን አውሮፓውያን ማለት ነው። ኢትዮጵያ ግን በአፍሪካ አንድ ነፃ ሀገር ትኑር ኢትዮጵያ የምትባል ብለው አዝነውልን አልነበረም። ታሪክን ሁሌ የምንማረው ዛሬ ለምንኖርበት ነገ ለምንሰራው ስራ ብርታት ሞራል እንዲሆነን ነው። ዛሬ እኛ የምንሰራው ስራ በመጪው ትውልድ መልካም ከሆነ ያስመሰግነናል፣ መጥፎ ከሆነ ደግሞ ያስወቅሰናል። ጀግኖች እናት አባቶቻችን በዘመኑ በነበራቸው እውቀት በዘመኑ በነበራቸው አስተሳሰብ ባርነትን እምቢ ብለው ነፃነትን አውርሰው ነፃ ሀገር እንላለን ዛሬ አፋችን ሞልተን። በቅኝ ያልተገዛች ሀገር እኮ ነው ያለች እንላለን። ለመጪው ትውልድ እኛስ ምንድን ነው የምናወርሰው? ምን ማድረግ አለብን? የሃይማኖት ተቋማት እንደ ሃይማኖት ተቋማት፣ የመንግስት ተቋማት እንደ መንግስት ተቋማት፣ ግለሰቦች እንደ ግለሰብ፣ መሪዎች እንደ መሪነታቸው እያንዳንዱ ሁሉ ሚናው ለሀገር ምን ይገባል? በልማት ሊሆን ይችላል፣ የሀገር ዳር ድንበር በመጠበቅ ሊሆን ይችላል። በሁሉም መንገድ ስንል እንደ መነሻ ሆኖ የሚያገለግለን ስንቅ ሀብት መስፈንጠሪያ የሚሆንን ታሪክ አለ አባቶቻችን የሰሩት። ዛሬም ትኩረታችን አንዱ በዛ ውስጥ ከተሳተፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ያንን ነው ማነሳላችሁ። እራሷ ኮሚቴ አዋቅራ ምን ማድረግ እንዳለባት እንደ አንድ ተቋም ላንሳላችሁ። ኮሚቴ ሰየመች። ካህናት፣ ታቦታት፣ ንዋያት ከአዲስ አበባ ነገነተ ጽጌ ከቅዱስ ጊዮርጊስ ማለት ነው፣ በእንጦጦ በፀሐይ ቅድስት ማርያም፣ የሸዋ ደግሞ ግንባሮ ማርያም፣ የበር ግቢ ቅዱስ ጊዮርጊስ፣ ሌሎች ሁሉ እንዲዘምቱ ተደረገ። እዚህ ላይ በምስሉ ላይ የምትመለከቷቸው አቡነ ማቴዎስ ናቸው። በወቅቱ የነበሩት ግብፃዊ ሊቀ ጳጳስ በኢትዮጵያ የነበሩት አብረው የዘመቱት ናቸው ማለት ነው። በጦሩ በኩል ታቦታት፣ መስቀሎች፣ ንዋየ ቅድሳት፣ ቃጭል፣ ጥላ፣ ድባብ እንዲህ ሁሉ አብረው እንዲዘምቱ ተደርጓል። ሊቃውንቱ፣ ካህናቱ የተለያዩ እንዲዘምቱ የተደረገበት ነበር። እንዲሁ ለተወሰነ ለማንሳት ያክል እጨጌ ወልደ ጊዮርጊስ የደብረ ሊባኖስ ጸባቴ የነበሩ፣ ከእንጦጦ ማርያም ደግሞ የደብሩ አስተዳዳሪ የነበሩት መላከ ፀሐይ ኪዳነ ወልድ፣ ካህናት በብዛት ከቀራንዮ መድኃኔዓለም፣ ከወለታ ኪዳነ ምሕረት፣ ከአክሱም ጽዮን ታቦተ ማርያምና ታቦተ መድኃኔዓለምን ይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና እንደ ተቋም ቢኖርም እንደው የምኒልክ አዋጅ እዚህ በምስሉ ላይ እንደምትመለከቱት አዋጁ ምን እንደሚል በአዋጁ ላይ ራሱ ሚና ነበራል። ላንብብላችሁ። ሲጀምር ሞአንበሳ ዘእምነገደ ይሁዳ ዳግማዊ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። ከላይ እንደምታዩት የአድዋ ዘመቻ የክተት አዋጅ ነው የሚለው። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለኔ ሞት አላዝንም። ከእንግዲህም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍርን ጀመር። አሁን ግን በእግዚአብሔር እርዳትነት
አገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘንህ እርዳኝ። ሐዘን ማለት በጸሎት እርዳኝ ማለት ነው። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተህ ላግኝ። በጣም ወርቃማ አዋጅ። እዚህ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተካታለች። ሀገሩን የሚወር ሃይማኖት የሚለውጥ ነውና የቤተክርስቲያኗም የዚህ አካል ናት። የእምነት ተቋም እስልምና ሁሉም የዚህ አካል ነበሩ። እኔ ማርያምን አልምርህም ብለው ይህን አዋጅ አወጡ። ስለ አዋጁ ሌላ ጊዜ እንመለስበታለን። ይህን ብቻ ሳይሆን ሌሎችን በተመለከተ እስኪ ዩት የሀገሬ ሰው ከአሁን ቀደም የበደልኩ አይመስለኝም፣ አንተም እስካሁን አላስቀየምከኝም። መተማመናቸውን ነው አይደለም ህዝቡ የሚያሳየው። ከአሁን ቀደም የበደልኩ አይመስለኝም። አፄ ምኒልክ ናቸው እኮ የሚሉት። እኔ ከአሁን ቀደም የበደልኩ አይመስለኝም፣ አንተም አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረ ግን በኋላ ትጣላኛለህ። አልተውህም አሉ አፄ ምኒልክ ዘመቻቸውን ነው። ዛሬ የአድዋ 00 ያለበት ከጊዮርጊስ በታች የምትመለከቱት ቦታ 0 ኪሎ ሜትር የአድዋ ዘመቻ ክተት እዛ አንስቶ የታወጀበት ነው። 00 ኪሎ ሜትር ከዛ ታቦቱን ይዘው ጉዞ የጀመሩበት ነው። እዚህ ጋር የእቴጌ ጣይቱ ዘመቻ ወቅት ላይ የነበረ አፄ ምኒልክ በዘመቻ ላይ ያሉ ፎቶግራፎች እንደምታዩት ጉዞ ሲከናወን የቤተክርስቲያኗ ውስጥ የሚከበሩ አበይት በዓላት ይዘከራሉ፣ ለድሃዊ መጸወታል። እዚህ ጋር ታይዞ ጸሐፌ ትእዛዝ ገብረስላሴ የአፄ ምኒልክን ዜና መዋዕል በጻፉበት ምን ብለዋል? ህዳር 20 ቀን ውጫሌ ላይ ሰፈሩ። በነጋታውም የእመቤታችን የእግዝእትነ ማርያም በዓል ነበር፣ አክብረውም ዋሉ። አፄ ምኒልክ ማለት ነው። ከሃይማኖት ጋር የተያያዘ ነው። በነጋታውም ሰንበትን ለማክበር ውሎ ሆነ እያሉ ይጠቅሳሉ። ጸሐፌ ትእዛዝ ገብረስላሴ ማለት ነው። ከአድዋ ጋር በተያያዘ ይሄ ብቻ አይደለም። አፄ ምኒልክ ታኅሳስ 26 1888 ዓ.ም ደብረ ምሕረት ጨለቆት ስላሴ ስለሄዱ አቡነ ማቴዎስ ሊቃውንቱና ካህናቱን ታቦታቱን ይዘው በቤተ ክርስቲያኑ አስፈላጊውን ጸሎትና ምህላ ሲያደርጉ አደሩ። አድዋ ሁሉ አቀፍ ዝግጅት አፄ ምኒልክ አድርገዋል። አንዱ የቤተ ክርስቲያኗ ሚና ስለሆነ ትኩረታችን ጸሎት፣ ምህላ እየተደረገ እግዚአብሔር ሆይ እርዳን፣ ብርታትን ስጠን፣ ሃይማኖታችን ሊለውጥ ሀገራችን ሊያጠፋ የመጣ ነውና በሚል ይቺ ቤተክርስቲያን ለኢትዮጵያ ባለውለታ ናት። ዛሬ ነፃ የሆነች ሀገራችን ኢትዮጵያ ስንል አንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚናዋ መዘንጋት የለበትም። የአድዋ 00 ተብሎ ከተሰራው ሙዚየም ውስጥ አንዱ ሊኖር የሚገባው የኢትዮጵያ ኦርቶዶክስ ቤተክርስቲያን የዘመቻ ሚናዋ ምን ይመስላል የሚል የሚያሳይ መኖር አለበት። በሌላም ደግሞ ተቋማት የእምነት ተቋማት ደግሞ በዛ ወቅት የነበራቸው ሚና ካለ እሱም ታይቶ መካተት አለበት። በአድዋ 00 ሙዚየም ውስጥ ሙዚየሙ እንደ ሙዚየም የአድዋ ጀግኖችን ማሰብ መልካም ነው። ይሄ በጥሩ ጎኑ የሚታይ ነው። ከዛ ውስጥ አብሮ መካተት ያለበት አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና ወይም የሃይማኖት ተቋማት ሚና በወቅቱ ተጨባጭ በሆነ በታሪካዊ መረጃ መሰረት ምስል ወድምፅ ባሉ መረጃዎች መሰረት ምን ይመስል ነበር መካተት ነው። ካልሆነ የአድዋ ድል ውጤት ጎራዳ ይባላል። ከፊል ነው፣ የተሟላ አይደለም። ምክንያቱም እንደ ተቋም አንዱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለነበረች ማለት ነው። እናም ደብረ ምሕረት ጨለቆት ስላሴ ቤተክርስቲያን አቡነ ማቴዎስ ሊቃውንትና ካህናቱን ታቦታቱን ይዘው በቤተክርስቲያኑ አስፈላጊው ጸሎትና ምህላ በጸሎት በምህላ እየታገዙ ነበር። ይሄ ከአድዋ በፊት 2 ጦርነቶችን አሸንፋለች። ሁለት ቦታ ላይ አንደኛ አምባላጌ ላይ እዚህ ላይ በምስሉ እንደምታዩት ህዳር 28 1888 ከኢጣሊያ ጋር የኢትዮጵያ ጦር የመጀመሪያውን ፊልም ያደረገበት ቦታ የአምባላጌ ተራራ ነው። ይሄ ወይም አምባ ነው። ይሄ ደግሞ እዚህ ጋር በምስሉ ላይ እንደተደረጉት በአምባላጌ ጦርነት የሞተው ሜጀር ቶዝሊ ተብሎ የሚጠራው ጣሊያናዊ የጦር መሪ ነው። በወቅቱ ታኅሳስ 29 ቀን 1888 ዓ.ም መቀሌ ላይ ደረሱ። መቀሌ ደግሞ በእቴጌ ጣይቱ ስትራቴጂ ነዳፊነት የመቀሌን ውሃ ማይነሽቲ አሁን መቀሌ ዩኒቨርሲቲ ግርጌ ስር ያለችውን ውሃ እሱ ላይ ከበባ በማድረግ ለ7 ቀን በውሃ ጥም ሲቸገሩ በቀላሉ እጃቸውን ሲሰጡ በማድረግ
መቀሌ ላይ ድል አድርገናል። ሁለቱ የድል ቦታዎች ከአድዋ በፊት መቀሌና አምባላጌ ላይ ነው የተከናወነው። ንጉሱ ከመቀሌ በሐውዜን በኩል አድርገው ከመላዋ ትግራይ በተውጣጡ ሊቃውንትና ታቦታት ታጅበው አያችሁ፣ ትግራይ ሲደርሱ የትግራይ ሊቃውንትና ታቦታትን አጅበዋቸው የካቲት 14 ቀን 1888 ዓ.ም አድዋ ገቡ። ከዛም ከትግራይ ግንባሮ ማርያም አገልጋይ የነበሩት መምህር አሻግሬ የተባሉት በጦርነቱ ዳዊት ደጋሚ ነበሩ። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት መረጃ 1988 ዓ.ም የአድዋ ድል 100ኛ ዓመትን ምክንያት በማድረግ አድዋ 1888 አይደል የተከናወነው፣ 1988 ደግሞ የአድዋን ድል ምክንያት በማድረግ የዛሬው ዘመቻ ምንም አልከፋን፣ መምህር አሻግሬም ተጠቀሙልን። ከንፈራቸው ስንጥቅ ነበረባቸውና እዛ የነበሩ ሊቃውንት አፄ ምኒልክን ሲያሳልሙ አይተዋቸው ከንፈራቸውን ማሳጠቃቸውን በወቅቱ አብሮ የነበረውን ሐኪም ከንፈራቸው እንዲሰፋላቸው መጥቀም ማለት መስፋት ማለት ነው። ያኛው ጥቅም አይደለም። ገጠር ውስጥ ላይ ልብስ ሲቀደድ ልብስ ልጥቀመው ይባላል። አንዳንድ አሁን ምሳሌዎች ሁሉ እየጠፉብና መጥቀም ማለት መስፋት ማለት ነው። እና የዛሬው ዘመቻ ምንም አልከፋን፣ መምህሬ አሻግሬ ነው አይደለ ስማቸው። መምህሬ አሻግሬም ተጠቀሙልን። ከንፈራቸው ተሰፋ፣ ተጠቅመዋል፣ እንደገና ጥቅም አግኝተዋል። ምክንያቱም በአፄ ምኒልክ ትእዛዝ አፄ ምኒልክ ባመጧቸው ሐኪም ምክንያት ያለው ተሰንጥቆ የኖረ ከንፈራቸው ተሰፋ የሚለውንም በዚህ መንገድ ቤተክርስቲያኗ ዘግባው እናያለን። በአድዋ ጦርነት ጊዜ እማንተወው ጸሎትና ምህላው የካቲት 22 1888 ዓ.ም ድረስ ቆይቶ በተለይ እቴጌ ጣይቱ በወቅቱ ለጣሊያኖቹ የሚያገለግል ለእኛ የሚያገለግል የነበረ ሰላይ በስለላ በኢንቴሊጀንስ ስራ ያገለግል የነበረ አዋሎም ሀረጎት የሚባለውን በኋላ ባሻ አዋሎም የሚባለውን እቴጌ ጣይቱ ቁጭ አድርጋ ለምንድን ነው ሀገርህን ከርተን ለጣሊያን የምታገለግለው በሚል ሚስጥሩን አሁን አድዋ ጋር የተገናኘ ነው፣ ረጅም ስለሚሆን እዚህ ጋር ተውላችሁና ሁሉን ቃል ካስገባችሁ በኋላ በመጨረሻ ምግብ አቅርባ ያቀረብኩልን ምግብ ብላ ብትከዳ እግዚአብሔር ይፍረድብህ ብላ አስምላ ባሻ አዋሎም ለጣሊያን የተሳሳተ መረጃ በመስጠት ኢትዮጵያኖች ድል እንዲያደርጉ የድሉን ምክንያት አንዱ የሆነውን አድርጋለች። በአድዋ ወቅት የአድዋ ቅዳሴ የደርግ ዘመን ቅዳሴ የተለያዩ ናቸው ይባላል። የደርግ ዘመን ቅዳሴን በተመለከተ ከዚህ በፊት የሰራሁላችሁን ቪዲዮ ማየት ትችላላችሁ። የአድዋ ዘመን ቅዳሴ የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ቅዳሴ የሚገባው ጠዋት 11 ሰዓት ተገብቶ እስከ 3 ሰዓት ድረስ ተጠቅልሎ ያልቃል። ምክንያቱም ህዝቡ ወደ ቤተክርስቲያን የሚሄድበት ሰዓት ተመርጦ ነው ቅዳሴ የሚገባው። የካቲት 23 1888 አድዋ የተከናወነበት ዕለተ ጊዮርጊስ እሁድ ቀን ዕለተ ሰንበት ስለሆነ አንዱ ጣሊያን እንዲሳሳት የተደረገበት የኢትዮጵያ ጦር በዕለተ ሰንበት እንደማይንቀሳቀስ የጊዮርጊስ ክብረ በዓል እያከበረ እንደሚቀመጥ በዚህ መንገድ ነው አንዱ ባሻ አዋሎም ማሳሰቻ መንገድ የተጠቀሙትና ቅዳሴው በሌሊት ተገብቶ እዚህ በምስሉ ላይ እንደምትመለከቱት በአፄ ምኒልክ ካርታ ውስጥ አፄ ምኒልክ የጦር ሰፈር አድዋ ላይ ሄደው ከሰፈሩበት የጦር ዝግጅታቸው ውስጥ አንዷ እዚህ ጋር ታቦታት አሉ። እንዴት ይህንን ሙዚየም ውስጥ ካርታውን እንኳን ማስቀመጥ ያከተናል? እውነት ለመናገር ጊዜ ያልፋል፣ ስልጣንም ይሻራል። ትክክለኛ ስራ የሰራውን በትክክለኛውን ቦታ መስጠት፣ ለሁሉም የሚገባውን አለመስጠት፣ ውለታን አለማሰብ አግባብ አይደለም። እንደ ታሪክ ባለሙያ ሁሉም በትክክለኛው አግባቡ በትክክለኛው ቁጥር ስፍር ልኩ መታሰብ አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ካርታ ውስጥ ላይ ተካታለች፣ ካርታ ውስጥ ማለት ነው። እናም የአድዋ ቅዳሴ በሌሊት ገብተው ቅዳሴውን አከናወኑ። ቅዳሴውም ከሌሊቱ 10 ሰዓት ላይ እንዲፈጸም ሆነ። ኮንቲ ሮዚኒ የተባለ ጸሐፊ የአድዋ ቅዳሴ የተከናወነው ቅዱስ ገብርኤል ቤተክርስቲያን ነው ብሎ ቅዳሴውን ቅዱስ ገብርኤል ቤተክርስቲያን እንግዲህ ፈጣሪያቸውን እየለመኑ በቅዳሴ በምህላ በጸሎት አጅባ በአድዋ ላይ ሚናቸውን እንዲወጡ አድርጋለች። ለምን? የውጭ ጠላት ነው አይመጣም። ሃይማኖት የሚያጠፋ ሀገር የሚወር ጠላት ስለመጣ ይህ አይነት ሚና ነበራት። የአድዋ ድል የተገኘው የካቲት 23 ቀን የቅዱስ ጊዮርጊስ ዕለት ነበር። የአድዋ ጦርነት ሲጀመር የአድዋ ቤተክርስቲያናት የኢትዮጵያን ሰራዊት ለጦርነት እንዲዘጋጅና ተግቶ እንዲዋጋ ከሌሊቱ 11 ሰዓት ላይ የደወል ድምፃቸውን ሁሉም አስተጋቡ። በዚህ ጊዜ አቡነ ማቴዎስ እግዚአብሔር ይፍታህ እያሉ ህዝቡን በአደባባይ ገብተው ይናዝዙ ነበር። ግፈኛው ወራሪ የጣሊያን ጦርም በኢትዮጵያ ጦር ሙት ቁስለኛና ምርኮኛ ሆኖ ቀረ።
ምንም እንኳን መሞት፣ መቁሰል፣ መማረክ ባያስደስትም ሩቅ ሀገር ገፍተው ማንም ሳይደርስባቸው ጥቁሮች የበታች ናቸው፣ ነጮች የበላይ ናቸው በሚል ለማዋረድ በድፍረት ቅድም እንዳየነው እና አባ ማስያስን ሌሎቹን ካህናቶቻቸውን ጨምረው ይዘው መጥተው ሀገራችንን የዋረሩትን በተመሳሳይ መንገድ ደግሞ ሀገርን ጠብቅ፣ ሀገርን ተከላከል ብላ ሀገርን ከነቅፉ እንድንረከብ አንዱ ሚናዋ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን መረሳት የለበትም። ይሄ የምትመለከቱት የአድዋ ጦር የተካሄደበት ታሪካዊ ስፍራ ነው። የሶሎዳ ተራራ የሚባለው ነው። እዚህ ላይ በምልክቱ እንደምታወሱት በዚህ መንገድ አድዋ ላይ ኢትዮጵያ ድል ስታደርግ የኢትዮጵያ ብቻ አልነበረም። ነጮች የበላይ ናቸው፣ ጥቁሮች የበታች ናቸው የሚለውን ቅስሙን የሰበረው ፍትሐዊ ጦርነት በህግ አንጻር ራስን መከላከል ፍትሐዊ ነው። ገፍቶ የመጣን ጠላት ነው የተከላከለ። ጣሊያን ከአውሮፓ ተነስቶ ሜዲትራኒያን ባህር አቋርጦ ኢትዮጵያን ሲወር ኢትዮጵያ ደግሞ መከላከል ፍትሐዊነት ነው፣ መብቷ ነው። እዚህ ላይ ሌፔቲት የተባለው ጆርናል ይሄ በምስሉ ላይ የምትመለከቱት አፄ ሚኒሊክ እንዲህ አድርገው ኦቶ ፎን ቢስማርክን እንዲህ ሲወጉት ነው የሚያሳየው። ምን ማለት ነው? አፍሪካን እንዴት እንቀራመታት ተብሎ እንደ አውሮፓውያን አቆጣጠር 1884 እስከ 85 በርሊን ላይ ያደረጉት ስምምነት አፈር ድሜውን ያመላው የአድዋ ድል። ምን አድርጎ እንችላለን ብሎ በአፄ ሚኒሊክ የተመራው የኢትዮጵያ ጦር ነው ያን ያደረገው። ከዛ በኋላ ሌሎቹ መነቃቃትን እንችላለን የሚል ነገር እዚህ ላይ በምስሉ የምትመለከቱት ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚናዋ ህዝቡ ሀገሩ እንዲከላከል ዳር ድንበሩ እንዲጠብቅ ብቻ አልነበረም። ከሞተ በኋላ ፍታት አድርጋለች። እዚህ ላይ በምስሉ ላይ የምትመለከቱት በአድዋ ጦርነት ለተሰዉት ፍታተ ጸሎት በአድዋ ሲደረግ ነው። እዚያው ላይ ጊዜያዊ ቤተክርስቲያን የመስቀል ምልክት ያለበት አቋቁሞ ፍታት ሲያደርጉ ነው። እዚህ የምታዩት በአድዋ ጦርነት የተማረከ ጀኔራል ነው። እዚህ ጋር የምታዩት ደግሞ በጦርነቱ የተካፈለው የኢጣሊያው ቄስ አባ ሚካኤል የተባለ ቄስ። ጣሊያኖች ካህናቶቻቸውን ሁሉ ይዘው መጥተው ኢትዮጵያ ያወረዋል። ይሄ ጁሴፔ ጋሊያኖ የኢጣሊያ ጦር መኮንን የነበረና በአድዋ ጦርነት ላይ የተማረከ ነው። እኒህ ሁሉ ትልቅ ጀኔራሎች ተማርከውበታል፣ የሰጠፉበት። በአድዋ ጦርነቱ የተካፈለው የኢጣሊያ ጀኔራል ኒኮላ ሂዮሲች ይባላል። ይሄ እዚህ ጋር በምስሉ ላይ የምትመለከቱት ሐውልታቸው ደግሞ እዚህ ላይ ቆሞ የምታዩት አፄ ሚኒሊክ ከጊዮርጊስ ቤተክርስቲያን እዛው ጎን ላይ ነው ያለው፣ ፊት ለፊት ላይ ነው ያለው። አደባባዩ የጊዮርጊስ አደባባይ ተብሎ የሚጠራው። የሚገርማችሁ አድዋ ላይ ኢትዮጵያ ድል እንድታደርግ ሚና የነበራት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ለመላ ወራሪዎች ጥቁር ምልክት ጠባሳ ናት። ለምን? ቅስማችን ሰብራናለች። በወቅቱ ቪቫ ሚኒሊክ ቪቫ ጣይቱ ብለው ጣሊያኖች ራሳቸው እንዴ! ይህ ፍትሐዊነት የሰዋዊነት ከሰውነት የሚያወርድ ጦርነት ስለነበረ ያንን ሚና የተጫወተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጣሊያኖች ለ40 ዓመት መልሰው ኢትዮጵያን ለመውረር እንደ ኢትዮጵያ አቆጣጠር 1928 ዓ.ም ኢትዮጵያን ወረዋታል። ከ1928 እስከ 1933 ወይም እንደ አውሮፓ አቆጣጠር ከ1936 እስከ 1941 ዓ.ም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጣሊያኖችም ቀኝ ገዢዎቹም እንደ ጠላትነት የፈረጇት ለአድዋ ድል ሚናዋ ታላቅ መሆኑን ስላወቁ ነው። ለምሳሌ እንደ ኤሮፓያን አቆጣጠር 1934 ዓ.ም ባሮን ሮማን ፕሮቻስካ የተባለ ኦስትሪያዊ ጸሐፊ በጀርመንኛ ቋንቋ ጽፎት በዚሁ ዓመተ ምህረት ላይ የብሪቲሽ ብሮድካስት የቢቢሲ የሚባለው ወደ እንግሊዝኛ የተረጎመው አቢሲኒያ ዚ ፓውደር ባረል፣ እንዲሁም በቅርብ ደግሞ ደበበ እሸቱ አቢሲኒያ የባሩድ በርሜል ብሎ በተረጎመው መጽሐፍ ውስጥ መጽሐፉ ሊንክ ላይ እናስቀምጥላቸዋለን። ኦሪጂናሉ በእንግሊዝኛ የተረጎመውን ማንበብ ትችላላችሁ። እዛ ላይ ይሄ ባሮን ሮማን ፕሮቻስካ የተባለ ጸሐፊ የህግ ባለሙያ ነው። የመንግስት ወኪል ሆኖ የመጣ ነበር። የሃይማኖት ልዩነት፣ የማህበረሰብ ልዩነት፣ የጎሳ ልዩነት እያለ ይህን ሁሉ አስተባብረው በአንድ ሆኖ ሚኒሊክና ጣይቱ ሁሉንም አዝምተው ነው ድል ያደረጉ። ይህንን ልናሸንፋቸው የምንችለው ከዚህ የድል መንፈስ ልናወጣቸው የምንችለው በቀላሉ መከፋፈል አለብን ብሎ ሲያስቀምጥ አንዱ የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሌሎቹን አማንያን በተለይ እስልምናውን ማስነሳት አለብን ብሎ ነው ያስቀመጠው። ኢትዮጵያ ጥርስ ሲነከስባት በምዕራባውያን በቅኝ ገዢዎች በጣሊያኖችን ጭምር ጥርስ የተነከሰባት አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ድረስ ያለቀቃት ፈተና ማለት ነው። ምን በማድረግ ህዝቡን አስተባብራ የኢትዮጵያ ህዝብ ሀገርን ጠብቅ፣ ዳር ድንበርን ጠብቅ በማለት አብራ ከመንግስት ጋር ቁማ የወጋችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት በሚል በጠላትነት እንድትፈረጅና የእስልምና እምነት ተከታይ የሆኑትን ወይም ሙስሊሞችን
በክርስቲያኖች ላይ ማስነሳት አለብን ብሎ በቀጥታ አስቀምጧል። በአንድም በሌላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዳከም ምዕራባውያን የምን ጊዜም ስራቸው አካል ያደረጓት አድዋ ላይ በነበራት ሚና በማያያዝ ነው አንዱ ማለት ነው። በሁለተኛ የጣሊያን ወረራ ወቅት ኢትዮጵያውያን ሊቃነ ጳጳሳት ከነበሩ ውስጥ ለጣሊያን እንዳትገዙ በሚል ምድሪቱንም በማውገዝ አርበኞቹንም በማበረታታት ሚና ከነበራቸው መካከል አቡነ ጴጥሮስና አቡነ ሚካኤል የሚጠቀሱ ናቸው። ስለ አቡነ ጴጥሮስና ስለ አቡነ ሚካኤል በተመለከተ ሌላ ጊዜ እንመጣበታለን። እዚህ ላይ በመጽሐፍ ላይ እንደምትመለከቱት ጥቁር አንበሳ በሚል በተጻፈው መጽሐፍ ውስጥ ታደሰ ሜጫ ይባላሉ። ይህን መጽሐፍ የጻፉት እዚህ ጋር የምትመለከቱት ጥቁር አንበሳ የሚባል በምዕራብ ኢትዮጵያ ክፍል የወለጋ ኢሉባቡር አካባቢ ላይ የነበረ የብላክ ላዮን ኦርጋናይዜሽን ቅድም አንበሳ ጋር የተገናኘ ምናምን የኛ ኢትዮጵያ አካል ብለን እዛ መጽሐፍ ውስጥ አንዱ ከተጠቆሩት ውስጥ አቡነ ሚካኤል ናቸው። አቡነ ሚካኤልን በተመለከተ ይህ የዓይን እማኝ የነበረ ሰው ያስቀመጠውን ላንሳላችሁ። ጎሬ በገባን ጊዜ ብፁዕ አቡነ ሚካኤል በከተማው እንደሚገኙ ስለሰማን መልእክታችንን ለክቡር ራስ እምሩ አድርሰን ወደ ተሰጠን ሰፈር ከመመለሳችን በፊት የጥቁር አንበሳን ሰላምታ ለብፁዕነታቸው ማቅረብ አስፈላጊ ነው በማለትና ቡራኪያቸውንም ለመቀበል ወደ ብፁዕ አባታችን አቡነ ሚካኤል ሄድን። የአቡነ ሚካኤል ብቸኛ ፎቶግራፍ ነው እዚህ ጥቁር አንበሳ በምዕራብ ኢትዮጵያ የሚለው መጽሐፍ ላይ ማለት ነው። መኖሪያ ቤታቸው ሄድን። እርሳቸውም ከተቀበሉንና ቃለ በረከት ካደረጉልን በኋላ ከዋነኞቹ መልእክተኞች ጋር ጥቂት ተነጋግረው የማበረታቻ ቃላቸውንም ወደ ጥቁር አንበሳ ጦር እንዲያደርሱላቸው አሳስበው በቡራኬ አሰናበቱ። እኛ ወደ ጥቁር አንበሳ ጦር ከተመለስን በኋላ ክቡር ራስ እምሩም ጎሬን ለቀው ወደኛ በመጡ ጊዜ ብፁዕነታቸው በዚያው ያሉትን ምዕመናን ለነጣቂ ተኩላ ጥዬ አልሄድም በማለት መንፈሳዊ ተግባራቸውን ለመፈጸም ቀርተው ነበርና ከተማይቱ በጠላት ስትወረድ፣ ጠላት ማለት የጣሊያን ጦር ሲወራት ለጊዜው ወደ ዳር ገለል ብለው ቆይተው ነበር። የጠላት ሹማምንቶች ያሉበትን አስጠይቀው ካገኟቸው በኋላ እንዲገዙላቸውና ሕዝቡንም እንዲሰብኩላቸው ቢያባብሏቸው ከቶ አላደርገውም ከማለታቸውም በላይ ለወራሪው የተገዛ እርጉም ይሁን እያሉ ስለወገዙ አቡነ ጴጥሮስ የኢትዮጵያ ሕዝብ ለአንተ አይገዛልህ፣ ምድሪቱም አትገዛልህ፣ ለአንተ የተገዛ እርጉም ይሁን ብለው ነበር። ደግሞ ሜትሪክስ ተደብድበው ያለው በዚህ በምስሉ የምትመለከቱት ዛሬ የአቡነ ጴጥሮስ ከጊዮርጊስ ቤተክርስቲያን ወጣችሁ ነው ሐውልት ቆሞላቸው ይገኛል። የአቡነ ጴጥሮስ ማለት ነው። የአቡነ ሚካኤልም ጎሬ ላይ በዚህ መልክ ሐውልት ቆሞላቸዋል። በአቡነ ጴጥሮስ አይነት ተደብድበው ሰማዕትነትን መቀበላቸው በኋላም ሰምተናል ይላል ጸሐፊ። ስለ ብፁዕ አቡነ ሚካኤል ታሪክ ሰፊ ገጽ የሚያስፈልግ ስለሆነ እያሉ ይቀጥላሉ። በዋናነት አቡነ ሚካኤል አድዋ ላይ ብቻ ሳይሆን ጣሊያን ሁለተኛ ወረራ በመጣች ጊዜ ምንም እንኳን ለጣሊያን ያደሩ የሃይማኖት አባቶች ቢኖሩም በየትኛውም ዘመን በየትኛውም ጊዜ አርበኛ አለ፣ ባንድ አለ። የሃይማኖት አባት የሆንም የሀገር መሪ የሆንም በመምራት ሂደት ያለ ባንድ አለ፣ አርበኛም አለ፣ ለሀገሩ የሚቆም። አርበኛ ማለት ለሀገሩ የሚያስቀድም ማለት ነው። አቡነ ሚካኤል አቡነ ጴጥሮስ የሃይማኖት አባት ሆነው ሳለ ነገር ግን ቅድሚያ ለሀገራቸው ብለው የተሰዉ ናቸው። የሚገርማችሁ ጣሊያን አዲስ አበባ በገባ ጊዜ ቤተክርስቲያኗ ብቻ ሳይሆን የተበቀለው የአፄ ምኒልክን ሐውልት በዚህ መንገድ ነው ያወረዱት እና ሐውልታቸውን ሁሉ ይፈሩት ነበር። ሌላኛው ጆናስ የተባለ ጸሐፊ እንደ አውሮፓውያን አቆጣጠር 2011 ዓ.ም በጻፈው ጽሑፍ ኢትዮጵያ did not have a national army. What it did have was a strong military tradition that made service in the national militia an obligation, both patriotic and religious. ይሄ ጆናስ የተባለ ጸሐፊ የኢትዮጵያ ብሔራዊ ጦር የላትም፣ ችግር በገጠማት ጊዜ ግን የኢትዮጵያ መላው ሕዝብ ሀገሩን ዳር ድንበር መጠበቅ ሃይማኖታዊም የአርበኝነትም ግዴታው ነው ይላል። በትክክል ኢትዮጵያ ዳር ድንበሯን የምትጠብቀው በዚህ መንገድ ነው። እንደውም አንድ ጊዜ አንድ የግብፅ ጋዜጠኛ ከኢትዮጵያ ህዳሴ ግድብ መገደብ ጋር ምክንያት አድርጎ የግብፅ ጦር ኢትዮጵያን ቢወር በሚል የኢትዮጵያን ጦርና የግብፅን ጦር ትንተና አናላይዝ ሲሰራ አንደኛው ጓደኛው ጋዜጠኛ የግብፅ እኮ ወታደሮቹ ቁጥራቸው ብዙ ነው፣ ይህን ያክል፣ የኢትዮጵያ ግን እንደዚህ ነው ምናምን እያለ ሲል በጣም ብልህ የሆነ ጋዜጠኛ አቋርጠውና ኖ ይህ አይደለም፣ የኢትዮጵያ
ጦር መደበኛ የሚባለው ጦር ሳይሆን የኢትዮጵያ ህዝብ ራሱ ይሄ 100 ሚሊዮን የሆነው ህዝብ ራሱ ተዋጊ ነው። ይህን 100 ሚሊዮን ብለህ ቁጠር ዝም ብለህ ሁሉም ለሀገር ህዝበት ከተባለ ሴት ወንድ ህፃን ሳይል ሁሉም ይዘምታል በሚል ቅድም ያለው ለሀገር ዳር ድንበር መቆም ሃይማኖታዊም ነው፣ እንደገና ጀግንነት፣ አርበኝነት፣ ፓትሪዮቲክ ነው እንዳለው ሁሉ ይሄኛው በዚህ መንገድ አይቶታል። ሌላኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአድዋ ድል በተጫወተችው ሚና ጣሊያን በሁለተኛ ጦርነት ስትመጣ ሊቃነ ጳጳሳቱን ካህናቱን መግደሏ በተመለከተ ኢያን ካምቤል የተባለ ጸሐፊ 2021 ዓ.ም በተጻፈው መጽሐፉ in the process the Ethiopian church once again became a target but not by chance ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢያን ካምቤል ታርጌት የተደረገችው በቻንስ አይደለም ወይም በእድል በአጋጣሚ አይደለም፣ አስበውበት ነው ይህን ያደረገው። ግራዚያኒ ላይ የካቲት 12 1937 ዓ.ም እንደሚባል የግራዚያኒ የመግደል ሙከራ ሲደረግ ወዲያውኑ ታርጌት ተደርገው ውድመት ከደረሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች መካከል የደብረ ሊባኖስ ማሳካር ወይም የደብረ ሊባኖስ ጭፍጨፋ የሚባለው ነው እና ይሄ ኢያን ካምቤል የተባለው ጸሐፊ ምን ይላል? ሞሶሎኒ አስቦበት ነው ይህን ያደረገው በአጋጣሚ አይደለም ይልና ኦገስት 1937 ግራዚያኒ was more determined ሞሶሎኒ የወከለው ግራዚያኒ የጣሊያን ጦር መሪ በኢትዮጵያ የነበረው was more determined than ever to destroy the Ethiopian church and its clergy ይላል። ግራዚያኒ ከድሮ በተለየ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንና ካህናቷን ለመግደልና ለመጨፍጨፍ በከፍተኛ ቁርጠኝነት ይሰራ ነበር። ይህም የግራዚያኒ በካህናትና በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያደረገው ጭፍጨፋና ግድያ ወይም ውድመት በአጋጣሚ የሆነ አይደለም but not by chance ነው የሚለው ራዘን ሆን ተብሎ የተከናወነ ነበር ይላል ኢያን ካምቤል። ያደለም የጻፈው ከዚህ ጋር ታይዞ በ5 ዓመቱ በጣሊያን ወረራ ወቅት ጣሊያን የአድዋ ድል ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተጫወተችውን ሚና ምክንያት በማድረግ በኋላም አርበኞቹ ጋር የቆሙት ካህናት ሊቃነ ጳጳሳትን ምክንያት በማድረግ በጎጃም፣ በሸዋ፣ በበጌ ምድር ከፍተኛ አብያተ ክርስቲያናት እንዲወድሙ ሆነዋል። በጣሊያን ጦርነት ወቅት የወደሙ አብያተ ክርስቲያናትን እንደምታስታውቁት ማለት ነው። ኢያን ካምቤል እንደ አውሮፓውያን አቆጣጠር 2021 ዓ.ም በጻፈው መጽሐፉ ገጽ 293 ላይ ምን ይላል? The destruction of many churches in Gojam and Begemeder, remarking that these were examples of Italian actions of terrorism against the Ethiopian church, designed to weaken its influence upon the people. በጎጃም፣ በጎንደር፣ በሸዋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሱ ውድመቶች፣ በካህናቱ ላይ የሚደረጉ ግድያዎች የጣሊያን መንግስት ሆን ብሎ አልሞ ያደረገው ነው። ይህም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትዳከም አርበኞቹ ይዳከማሉ ብሎ በማሰብ ጣሊያን የሰራው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማዳከም የኢትዮጵያን ሕዝብ ማዳከም ነው ብሎ ኢያን ካምቤል 2021 ዓ.ም ባሳተመው መጽሐፉ አስቀምጦታል ማለት ነው። The campaign of the terror against the Ethiopian church provoked a massive backlash that helped to escalate the resistance ይላል። የኢትዮጵያን ኦርቶዶክስ ቤተክርስቲያንን ለማዳከም ጣሊያን የሄደበት ርቀት እንዳውም እነሱ ካሰቡት በተቃራኒ የኢትዮጵያ ሕዝብ በአንድነት በመቆም ለጣሊያን የእግር እሳት እንዲሆንበት ሆኗል በማለት ያስቀምጣል። የአድዋ ድል ውጤቶቹ በጥንዶው ጥቅሉ ሲታይ የቤተክርስቲያኗ ሚና ከፍተኛ መሆኑን እናያለን። አድዋ ላይ ባናሸንፍ ኑሮ እዚህ ጋር ይሄ ህፃን ኮንጎ ላይ የቤልጂየም ኮሎኒ በነበረበት ላይ እንደ ዱር እንስሳት እነዚህ የነጭ ልጆች ቁጭ ብሎ ሲመለከቱ የነበረ እዚህ ላይ ነጮችን በቅርጫት ተሸክመዋቸው በጋሪ እየጎተቷቸው እንደምታዩቸው ባሪያዎች እንሆን ነበር። ለዚህ በባሪያ እንዳንሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚናዋ ከፍተኛ ነበር። ክቡራን ኢትዮጵያውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአድዋ ድል ያደረገችው ሚና ምን እንደሚመስል ተመልክተናል። የአድዋን ድል ስናስብ የኢትዮጵያን ቤተክርስቲያን ማሰብ አንዱ አካላችን ነው። ይህ ሲባል የኢትዮጵያ ቤተክርስቲያን ብቻ ሳይሆን ለአድዋ ድል ሚናቸው ምን እንደነበር የሁሉም ተቋማት መዘገብ አለብን። አሁን ካህናት ላይ ቤተክርስቲያኑ ላይ ይደርሱ የነበሩ ግፎች በ5 ዓመቱ በጣሊያን ወረራ ወቅት ላይ ይደርሱ ከነበሩት ጋር ተመሳሳይ እንደነበሩ ወይም ደግሞ ጣሊያኖች ሁለተኛ ኢትዮጵያን ለመውረር በመጡ ጊዜ
ጥርስ የነከሱባት አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ለምን? አድዋ ላይ በነበራት ሚና ምክንያት በማድረግ ሁሉ አቀፍ ሚና ስለነበራት ኢትዮጵያን ስናስብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚናዋ ለኢትዮጵያ ያደረገችውን አበርክቶ ምን እንደሚመስል ማሰብ አለብን። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ለዛሬው በዚህ ቃል ቸር ቆዩ። እናመሰግናለን።